ይኸውላችሁ ከሰሞኑ ከአንድ የቻይና ላብራቶሪ አፈትልኮ እንደወጣ የተነገረለት ፎቶግራፍና ከቻይና ላብራቶሪ የሾለኩ መረጃዎች በርካቶችን እያነጋገሩ ነው። ቻይና በታሪክ ውስጥ መኖር አለመኖራቸው ከጅምሩም በሰዎች ዘንድ በሁለት ጽንፍ ከፍሎ ገሚሱ በትክክልም አሉ ሲል፣ ገሚሱ ደግሞ የሉም አፈታሪክ ብቻ ናቸው እያለ ዓለም የሚከራከርባቸው ድራጎኖችንና ዳይኖሰሮችን በቤተ ሙከራዋ ወይም ላብራቶሪዋ ውስጥ እያበለጸገች መሆኑ መደመጡ ከጀርባው ያለውም ነገር እየተነገረ በርካቶችን እያነጋገረ ነው። አንዳንድ የክርስትና እምነት መምህራንም በተለይም በማህበራዊ ትስስር ገጾች ይህንን ቻይና በቤተ ሙከራዋ እያበለጸገችው ነው የተባለው ድራገንን በመጽሐፍ ቅዱስ በተለይም በመጽሐፈ ኢዮብ ላይ የሰፈረውን ያ ይመጣል የሚባለውን አስፈሪውን ሌዋታን የተባለውን እንስሳ ጋር እያገናኙ በርካታ መረጃዎችን እያሰራጩ ነው። ለመሆኑ በመጽሐፍ ቅዱስ እንደሰፈረ የሚነገርለትና የመጽሐፍ ቅዱስ ቃል በቃል ምን አይነት እንስሳ እንደሆነ የሚናገርለትን ግዙፉ ሌዋታንን ጨምሮ ቻይና በዚህ በላብራቶሪዎቿ ውስጥ እያበለጸገቻቸው ነው የተባሉ አስፈሪ ድራጎኖችን ጉዳይ ዛሬ በዝርዝር የምንመለከተው ይሆናል። ይህንን ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ አነጋጋሪና አስገራሚ ፕሮግራሞች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን ይደርሷችኋል። አቤል ብርሃኑ የወይኗ ልጅ ነኝ። አብራችሁን ቆዩ። እንደምታውቁት የዓለም የተለያዩ ሀያላን ሀገራት ራሳቸውን በእንስሳ የመጥራት ወይም የመመሰል ልማድ አላቸው። ለምሳሌ አሜሪካኖች ራሳቸውን ንስር ብለው ይጠራሉ። ራሻዎች ደግሞ ራሳቸውን ድብነን በማለት ይገልጹታል። ሌላኛው ሀገር ቻይና ደግሞ ራሷን በድራገን ትመስላለች። በቻይና አፈታሪክ ውስጥም ድራገን በሰፊው ስሙ ይነሳል። በዓለማችን ላይ በአሁኑ ሰዓት የምናገኛቸውን እንስሳቶች ጨምሮ አሁን የማናገኛቸው ነገር ግን እንደነበሩ ከሚነገሩ እንስሶችም አክሎ ድራገን አስፈሪ ከሚባሉት እንስሳቶች ተራ ይመደባል። በተለይም ደግሞ በቻይና አፈታሪክ ውስጥ ትልቁን ሚና በመጫወት ሁለት ጽንፍ በሆኑ ጎራዎች ስሙ ይጠራል፣ አጥፊም አልሚም ሲባል። ከፖለቲካ አንስቶ እስከ ሃይማኖት ድረስ ድራገን በቻይናውያን ሕይወት ውስጥ ስሩን የሰደደ ሲሆን እነዚህ በቻይና በስፋት የሚነገርላቸው ድራጎኖች በሕፃናት መጫወቻዎች ላይ በሌሎችም የቻይና የተለያዩ መሠረተ ልማቶች ላይ ሲሳሉና ሲቀመጡ ይታያል። በኤሊና በአሳ የፊት ገጽ የሚገለጹ ይሁን እንጂ አብዛኛው የድራገን አካል ከእባብ ጋር የሚነጻጸር ነው። ይሁንና ይህ ድራገን የተባለው እንስሳ ይነገርለትና ይሳልና ታሪኩም ይተረክ እንጂ በትክክልም ምድር ላይ ነበረ ወይ የሚለው እስካሁን ማረጋገጫ የለም። ታዲያ በቅርቡ ጊዜ አፈትልኮ የወጣው አንድ መረጃ የቻይና ሳይንቲስቶች በቤተ ሙከራቸው ውስጥ የተሳካ የድራገንና የዳይኖሰር ፈጠራን አከናውነዋል ሲል ፎቶግራፎችን አያይዞ አንድ ሚስጥራዊ መረጃ አመልክቶ ነበር። ይህንን የተመለከቱ በርካቶችም በመጽሐፍ ቅዱስ ላይ በተለይም በመጽሐፈ ኢዮብ ምዕራፍ 41 ላይ የሰፈረውንና መጽሐፍ ቅዱስ ሌዋታን ሲል የሚጠራውን ይህንን አስፈሪ ፍጥረት በተመለከተ የሰፈረውን ቃል በመጥቀስ በትክክልም ይህ እንስሳ ሊሆን ይችላል ሲሉ ይከራከራሉ። ለመሆኑ በመጽሐፈ ኢዮብ ምዕራፍ 41 ላይ ከቁጥር 18 ላይ የሰፈረው አስፈሪ እንስሳ እንዴት ያለ ነው? መጽሐፍ ቅዱስስ እንዴት ይገልጸዋል? እነሆ በመጽሐፍ ኢዮብ ምዕራፍ 41 ከቁጥር 18 እንዲህ ይላል። እንጥሽታው የብርሃን ብልጭታ ያወጣል፣ አይኖቹም እንደ ማለዳ ጮራ ናቸው። ከአፉ ፍም ይወጣል፣ በእሳት ትንታግም ይረጫል። በሸምበቆ ማገዶ ላይ ከተጣደ ድስት እንደሚወጣ እንፋሎት ካፍንጫው ጢስ ይጉተለተላል። እስትንፋሱ ከሰል ያቀጣጥላል፣ የእሳት ነበልባልም ካፉ ይወጣል። ብርታት በአንገቱ ውስጥ አለ፣ አሸባሪነትም በፊቱ እመር ይላል። የሥጋው ንብርብር እርስ በርስ የተጣበቀ በላዩም የጸና ከቦታው የማይናጋ ነው። ደረቱ እንዳለት የጠጠረ እንደ ወፍጮ ድንጋይም የጠነከረ ነው። እርሱ በተነሳ ጊዜ ኃያላን ይረዳሉ፣ በሚንቀሳቀስበትም ጊዜ ወደ ኋላ ያፈገፍጋሉ። ጦር፣ ፍላጻ ወይም አንካሴ ሰይፍም ቢያገኘው አንዳች አይጎዳውም። እርሱ ብረትን እንዳገዳ ናስንም እንደነቀዘ እንጨት ይቆራርጣቸዋል። ይህንን በመጽሐፍ ቅዱስ ላይ ተጽፎ የምናገኘውን ጥንታዊ የሆነ እንስሳ በዚህ መልኩ ሲገልጽ በርካቶች አገላለጹን ድራገን ከሚባለው እንስሳ ጋር ሲያመሳስሉት ይታያል። ከዚህ በተጨማሪ በዓለማችን ላይ አንዳንድ ፍጹም የተለዩ እንስሳቶች መታየታቸውን የተለያዩ ታሪካዊ መረጃዎችም ያመለክታሉ። ከክርስቶስ ልደት በፊት በ330 ዓመተ ዓለም ታላቁ አሌክሳንደር ህንድን እየወረረ በነበረበት ሰዓት
ድራገንን መመልከቱን በታሪክ ድርሳናት ላይ ሰፍሮ የምናገኘው ነው። ይህ ብቻ ሳይሆን ሌሎችም ታሪካዊ መረጃዎች በተለይም በህንዱ የዓለማችን ክፍል ላይ እነዚህ እንስሳቶች በስፋት እንደታዩና በማህበረሰቡ ዘንድም እንደሚመለኩም ጭምር አስፍረው ይገልጻሉ። ጥንታዊ ቅርሶች፣ ታሪክን ያስቀሩ ሐውልቶችና ውቁሮች በላያችን ላይ አሁን ፈጽሞ አይተን ልንመሰክርላቸው የማንችላቸው ለየት ያሉ እንስሳዎችን በግድግዳዎቻቸውና በዋሻ ቅርጾች ውስጥ ይዘው መመልከት የሚቻል መሆኑንና በዓለማችን ላይ የተለያዩ ቦታዎች ላይ የሚገኙ ስልጣኔዎች ባቆሟቸው ታሪካዊ ቋሚዎችም ላይ እነዚህ የድራገን ቅርጾች መገኘታቸው ነገሩን ተራ አፈታሪክ እንዳልሆነ የሚያስረዳ ተያያዥነት ያለው ታሪክ እንዲኖረው አስረጅ ነው ይላሉ። አሁን ተጋልጧል ወደ ተባለው የቻይና ላቦራቶሪዎች መረጃ እንመለስ። የዚህ የድራጎን ነገር በቅርብ ጊዜያት ውስጥ የኢንተርኔቱን ዓለም መነጋገሪያ ከሆነ በኋላ የድራገንን ጠለቅ ያለ ታሪክ ጨምሮ በርከት ያሉ መረጃዎች ተያይዘው እየተደመጡ ሲሆን ከ2 ዓመታት በፊት የድራጎን ቅሪተ አካል መገኘቱን በቻይና በረዷማ ተራራ ላይ ከ10,000 ዓመታቶች በላይ በቅዝቃዜ በመቆየቱ አንዳንድ የሰውነት ክፍሎቹም ሳይረግፉ እንደተገኙ የሚያስረዳው መረጃው የቻይና ሳይንቲስቶች ከዚህ ድራገን ላይ ዘረመሉ ወይም ዲኤንኤውን በመውሰድ ዲኤንኤውን እንደ እንሽላሊት ያሉ እንስሳቶች ዝርያ ላይ በማዳቀል በላቦራቶሪዎቻቸው ውስጥ በሚስጥር ሲሰሩበት በመቆየት የመጨረሻም አዲስ የሆነውን የድራጎን አይነት ማበልጸግ ችለናል በማለት አስፈሪውን ተጋለጠው የተባለው መረጃ ይናገራል። መረጃው እንዳፈተለከበት የተገለጸው መንገድ ደግሞ ሳይንቲስቶቹ ለመንግስት አካል መረጃውን ለማቀበል ከሚያደርጉት የኢሜል መልእክት ልውውጥ ውስጥ በሃከሮች ተጠልፎ መረጃው እንደወጣ ተመልክቷል። ነገር ግን እንዲህ አይነቶች አስፈሪ መረጃዎች በመንግስት አካላትና በሌሎችም ኃይሎች ሆነ ተብለውም ሊለቀቁ ይችላሉ። ስለዚህ ለዚህ ማረጋገጫ የለንም። የምናረጋግጠው አንድ ነገር ቢኖር መረጃዎቹ ላይ የተመለከቱት ነገሮች አሁንም በላቦራቶሪ ውስጥ እየተከወኑ ያሉ ስለመሆናቸው ብቻ ነው። በዚህ መረጃ ላይ እንደሚመለከተው ከሆነ በላቦራቶሪ ውስጥ ከተፈጠሩ ድራጎኖች ውስጥ አንደኛው ያልተለመደ አይነት ዝልግልግ ያለ ፈሳሽ ከአፉ በማውጣት ሊቆጣጠሩት ወደማይችሉት ነገር እንደተቀየረባቸው አንድ ሳይንቲስትንም እንደነከሰና ሳይንቲስቱም ራሱን ስቶ እንደወደቀ በርካታ ለጦችም በሳይንቲስቱ ላይ እየታዩ እንዳሉ የኢሜል ልውውጡ ያመለክታል። የኢሜል መልእክቱ ላይ ምርምሮቹ በተሳካ ሁኔታ መቀጠላቸውንና በተለይም ድራገን የተባለውን ግዙፍና አስፈሪ አውሬ የመፍጠር ሂደቱ ጫፍ ላይ መድረሱን ያመለክታል። ይህም ደግሞ የኢሜል ልውውጡ ከወጣ በኋላ በርካቶችን ያስደነገጠ ሆኗል። ለመሆኑ ድራገንና ቻይና ምን አገናኛቸው? የቻይና የተለያዩ ታሪክ ተራኪዎችና አፈታሪኮችስ ስለዚህ ስላስፈሪው እንስሳ ድራገን ምን ይሉናል? በቻይና ጥንታዊም ሆነ ዘመናዊ ታሪክ ውስጥ ድራገን በደማቁ ሰፍሯል። ለዚህም ነው በቻይና ጉዞ ያደረጋችሁ ማናችሁም ሰዎች በቻይና የተለያዩ ክፍሎች፣ አውራ ጎዳናዎች፣ መጫወቻዎች እንዲሁም ፖስተሮች ላይ ድራገንን ስዕል መመልከት የተለመደ የሆነው። ከክርስቶስ ልደት መወለድ በፊት 4000 ዓመት ዓለም እንደነበረ ቻይናውያን የሚገልጹትና የቻይና የመጀመሪያ ድራገን ሲባል የተጠራው ይህ ጄድ ድራገን በቺፌንግ ከተማ አቅራቢያ ነበር ይላሉ የታሪኩ ተራኪዎች። ከዚህ በተጨማሪ በርካታ በቀንዱ ላይ የተቀሩት እጅግ ጥንታዊ የሆኑ ቅርጾች በላያቸው ላይ ድራገን ገጽታውን አስፍረው ታይተዋል። ዋንግፉ የተባለው በምስራቃዊ ሃን ስርወ መንግስት አመራር ወቅት ቻይና ታሪክ ተመራማሪዎችና ፈላስፋ የነበረው ሰው ስለ ድራገን ምንነት በጻፈበት ጽሑፍ ላይ የድራገን ገጽታ ከብዙ እንስሶች ጋር እንደሚመሳሰልና ብዙዎችን የሚያካትተ እንደሆነ እንስሳቱም በዝርዝር አስቀምጦ ተርኮት ነበር። የራስ ቅሉ እንደ ግመል፣ ጆሮው እንደ ተዋጊ ኮርማ፣ አይኑ እጅግ የሚያስፈራ፣ ሰውነቱ እንደ እባብ የሚተጣጠፍ፣ እግሮቹ የነብር፣ ጥፍሮቹም እጅጉን የሾሉ፣ ሰውነቱ ደግሞ ሙሉ በሙሉ ጠንካራ በሆነው ቅርፊት መሳይ ነገር ሽፋን የተሸፈነ እንደሆነ ሲያስቀምጡ በብዛት ድራጎኖችን ለማስቀመጥም የሚሳለው ስዕል ላይ ድራጎኖች አፍ ውስጥ ነጭ ክብ ፈርጥ መሳይ ክብ ቅርጽ ሲኖር ይህንን አንዳንዶች መሬት አሊያም ደግሞ ጨረቃ እንደሆነ በማስረዳት ድራገን ኃያል ነው፣ ምድርንም ሊጎርሳት ይችላል ሲሉ ያስተባብላሉ። ይህን ሁሉ የምነግራችሁ ከቻይና ታሪክ ውስጥ የሚነገሩትን ነው። የድራጎን የጀርባ አጥንት 117 እንደሆነ የቻይና ታሪኮች ሲያስረዱ ቁጥሩ በጥንታዊ የቻይና ፍልስፍና መሰረት ይህን የተባለው ኔጌቲቭ ማንነት ያንግ ከተባለው ፖዚቲቭ ወይም አሉታዊ ማንነት ጋር በተገናኘ ሚዛን ላይ የሚያሳርፉት ቁጥር እንደሆነም ይነገራል።
ቻይና ድራገኖችን በፖለቲካዋ ዓለም ማካተቷም በታሪክ ድርሳናት ላይ የሰፈሩ የተለያዩ ታሪኮች ያስረዳሉ። ለምሳሌ በ17ኛው ክፍለ ዘመን ሲ ዛንሺ ዘ ፋይቭ አሶርትድ ኦፈሪንግ በሚል ርዕስ የጻፈውን ግለ ታሪኩ ላይ ከድራገን ጋር ስለተገናኘበት አጋጣሚ ያሰፈረ ሲሆን ገና የ10 ዓመት ዕድሜ ላይ ሳለ ካጎቱ ጋር ለዲፕሎማሲያዊ ሥራ በመርከብ እየተጓዙ ባሉበት ከጨለማው ጋር የተዳበለው ዝናብ በጣም ከባድ ነበር። ንፋስና መብረቅ መርከቢቷን እያራዷት ሳለ 3 ድራገኖች በቀጥታ ወደ መርከቡ እንደመጡ በመጀመሪያ በመርከቡ ውስጥም ያለው ማህበረሰብ በእጅጉ እንደተደናገጠ በማስቀመጥ በመጨረሻም ግን መልእክትን እነርሱ ካሉበት መርከብ ወደ ሰማይ ቤት ለማድረስ የመጡ መልእክተኞች እንደነበሩ እንደተረዱና አንዳችም ክንፍ ባይኖራቸውም በቀጥታ ወደ ሰማይ ሲበሩ ደግሞም ሲመለሱ ሁሉም በአይናቸው እንደተመለከቱ በታሪኩ ላይ ያስቀምጣል። አንዳንድ ስለ ድራገኖች የተጻፉ ታሪኮች ደግሞ መናገር እንደሚችሉ ድራገኖችም እንደሚነገሩ ሳይቀር ታሪኩን ሰንደውታል። በቻይናውያን ዘንድ 4 አይነት የድራገን ክፍሎች ሲኖሩ የመጀመሪያው ቲያንሎንግ ሲሉ የሚጠሩት ነው። ሁለተኛው ደግሞ ፉዛንግሎንግ በማለት የሚጠሩት ሲሆን የተደበቁ ሀብቶች ድራገን ይሏቸዋል። ሶስተኛው አይነት ደግሞ ከመሬት በታችና ከውሃ በታች መኖሪያቸውን ያደረጉ ድራገኖችን ዲሎንግ ሲሉ ይጠሯቸዋል ቻይናዎች። እንዲሁም ሺንሎንግ የተባለው መንፈሳዊ ድራጎን ቻይናውያን ድራጎኖችን ከፋፍለው ከሚያስቀምጡበት መንገድ ውስጥ ነው። በላብራቶሪ ውስጥ እየተሰራ ነው የተባለው የድራገን ዝርያም በተመለከተም በማህበራዊ ድረገጾችን ያጥለቀለቁት የመገናኛ ብዙሃን ቪዲዮዎች በላብራቶሪ ውስጥ እየተመረቱ እንዳለ ማሳያ ነው የተባለላቸው ፎቶዎች መነጋገሪያ የሆኑ ሲሆን እንደምትመለከቷቸው በላብራቶሪ ብልቃጥ ውስጥ ያሉ ገና በመበልጸግ ላይ ያሉ ድራገኖችን ጨምሮ በተለያዩ መጠን የዳበሩ ድራገኖችንም አካቶ ገልጧል። ከሰማይ በታች አዲስ ነገር የለም፣ ድሮ በጥንት ጊዜያት የነበሩ ነገሮች ናቸው፣ ዳግም እየመጡ ያሉት መደናገጥ አያስፈልግም በማለት ነገሩን የተቀበሉትና የተስማሙበት እንዳሉ ሁሉ የለም ይህ ተራ የኢንተርኔት ዓለም አሉባልታ ሳይሆን በትክክልም የወጣ መረጃ ነው፣ ስለዚህ ያሳስበናል የተባለው አይነት እንዳፈ ታሪኩ ግዙፍ ከሆነ ደግሞ ሊመጣ የሚችልብን ጥፋት ብዙ ነው በማለት ሁኔታው ጭንቀት ያሳደረባቸው የተለያዩ ግለሰቦችም በጋራና በቡድን በመሆን ለቻይናው መሪ ደብዳቤ ጭምር እንደጻፉ ተነግሯል። የሆነ ሆነና መረጃው እንዲህ ይላል። በቤጂንግ የሚገኘው ላብራቶሪ እነዚህን ድራጎኖች አዳቅሎ ለማበልጸግ ክሪስፐር የተባለ ቴክኖሎጂን እየተጠቀመ ሲሆን ክሪስፐር ቴክኖሎጂ 2 እና ከዚያ በላይ የሆኑ እንስሳቶችን ዘረመል በማዳቀል ክልስ የሆነ እንስሳን ለማግኘት የሚያስችል ቴክኖሎጂ ሲሆን ይህን ቴክኖሎጂም በመጠቀም እስከዛሬ በርካታ ነገሮችን እንደሰሩ ይገለጻል። ይህንን መረጃ ቀደም ብዬ እንደነገርኳችሁ በርካታ ሰዎች በሁለት በኩል እየተመለከቱት ነው። አንድም ፎቶዎቹ በኤአይ ወይም አርቲፊሻል ኢንተለጀንስ ቴክኖሎጂ አማካኝነት የተሰሩ ናቸው በማለት ሲከራከሩ፣ ሁለተኛው ደግሞ እውነትም ቻይናውያን ይህንን ጉድ ያስባለ ትንግርታዊ ስራቸውን በሚስጥር በላብራቶሪያቸው ውስጥ እየተሰሩት እንደሚገኝ የሚጠቁሙ ቢሆንም በሁለቱም ወገን በትክክልም ይህ ነው የተባለ ማረጋገጫ ባይሰጥም ከፎቶዎቹ ውጪ ግን ቻይና በላብራቶሪዎቿ ውስጥ እያበለጸገቻቸው የሚገኙ ድራገኖች መኖራቸው በሳይንቲስቶችና ሾለኩ በተባሉ መረጃዎችን በመጥቀስ የምዕራባውያን መገናኛ ብዙሃኖች ዘግበዋል። ስለዚህ ፎቶዎቹ እውነት ይሁኑ አይሁኑ አጠራጣሪ ቢሆንም መረጃው ግን በትክክልም በቻይና ላብራቶሪዎች ውስጥ እየበለጸጉ ስላሉ እንስሳቶች የሚነግሩን ሰፊ መረጃዎች አሉ። ይህ ጉዳይ በርካቶችን እያነጋገረ በመሆኑ እናንተም በጉዳዩ ላይ ሐሳብ አስተያየቶቻችሁን ኮሜንት ላይ እንድታስቀምጡ ጋበዝኩ። ቀድሞውንስ ድራጎኖች በእውነተኛው ዓለም ነበሩን ብላችሁ ታምናላችሁ? ግላዊ ሐሳብ አስተያየቶቻችሁን እንድታስቀምጡ ፈቃዳችሁ እንዲሆን ጋብዤ ፕሮግራሙን እዚህ ላይ ቋጨው።